ግብር ኩራት ነው ክብር ስንከፍል ግብር። ሰላም ጤና ይስጥልን ውድ የዩቲዩብ አድማጭ ተመልካቾቻችን፣ ይህ በገቢዎች ሚኒስቴር መካከለኛ ቁጥር 1 ቅርንጫፍ ጽህፈት ቤት የሚተላለፍላችሁ ታክስ ነክ ትምህርት ነው። ዛሬ ከመቀጠር በሚገኝ ገቢ የተጣሉ ገደቦችን እናያለን። አብራችሁን ቆዩ። ዛሬ የምንመለከተው በመመሪያ ቁጥር 1 2011 ከቁጥር 5 ጀምሮ የተቀመጡትን ሲሆን በመጀመሪያ ደረጃ የምናየው የትራንስፖርት አበል ሲሆን ይህም በስራ ውል መሰረት ስራውን ከቦታ ወደ ቦታ በመዘዋወር የሚያከናውን ተቀጣሪ ለአንድ ወር የትራንስፖርት ወይም የነዳጅ አበል የሚከፈለው የደሞዙ 1/4 ባልበለጠ ብቻ ሲሆን የደሞዙ 1/4 ከብር 2200 በላይ በሚሆንበት ጊዜ ታክስ እንደሚከፈልበት ያስቀምጣል። እዚሁ ጋር የትራንስፖርት አበል ላይ አንድ ተቀጣሪ ከስራ ወደ መኖሪያ ቤቱ እንዲሁም ከመኖሪያ ቤቱ ወደ ስራ በሚጓጓዝበት ጊዜ የነዳጅ አበል ወይም በጥሬ ገንዘብ የሚከፈለው አበል ከ600 ብር መብለጥ እንደሌለበት ያስቀምጣል። በሁለተኛ ደረጃ የምናየው የስራ ቦታ አስቸጋሪነት የሚከፈል አበል ሲሆን የስራ ቦታ አስቸጋሪነት የስራ ቦታው ሙቀት በመሆኑ ወይም ለስራ አመቺ ባለመሆኑ ወይም በሌላ ተመሳሳይ ምክንያት የሚከፈል ሲሆን ይህም መሰረት የምናደርገው የሲቪል ሰርቪስ ኮሚሽን ባወጣው መመሪያ መሰረት አንደኛ ደረጃ ቆላ በሚሆንበት ሰዓት የደሞዙን 40% ድረስ ከገቢ ግብር ነፃ ሲሆን ሁለተኛ ደረጃ ቆላ በሚሆንበት ሰዓት የደሞዙን 30% እንዲሁም ሶስተኛ ደረጃ ቆላ በሚሆንበት ሰዓት የደሞዙን 20% ከገቢ ግብር ነፃ የሚሆንበት ሁኔታ አለ። ይህ አፈጻጸሙም በሲቪል ሰርቪስ ኮሚሽን የማይተዳደሩ መስሪያ ቤቶችን የሚጨምር ሲሆን እዛ ላይ ተቀጣሪ ወይም ሹመኞች በዚሁ መሰረት አፈጻጸም የሚኖረው ሲሆን በሶስተኛ ደረጃ የምናየው የስራ ሁኔታ አስቸጋሪነት የሚከፈል አበል ሲሆን የስራ ሁኔታ ለጨረር፣ ለኬሚካል፣ ለበሽታ ወዘተ በጤና ደህንነት ላይ ከፍተኛ ጉዳት የሚያስከትል በሚሆንበት ሰዓት እንደ ጉዳቱ መጠን በሚመለከተው አካል ተረጋግጦ ከፍተኛ ደረጃ በሚሆንበት ሰዓት የደሞዙን 60% ድረስ ከገቢ ግብር ነፃ ይሆናል። መካከለኛ በሚሆንበት ሰዓት የደሞዙ 40% እንዲሁም የጉዳት ደረጃው ለመለካት አስቸጋሪ በሚሆንበት ሰዓት የደሞዙን 25% ድረስ መብለጥ እንደሌለበት ከገቢ ግብር ነፃ የሚሆነው ያስቀምጣል። በአራተኛ ደረጃ የምናየው ደግሞ የውሎ አበልን ሲሆን የውሎ አበል የምንለው አንድ ተቀጣሪ የስራ ቦታ ከሚገኝበት ከተማ ከ25 ኪሎ ሜትር በላይ ርቀት ተጓጉዞ ለቁርስ፣ ለምሳ፣ ለራት እና ለአልጋ የሚያወጣው ወጪ የሚመለከት ሲሆን ይህም ለማንኛውም ድርጅት ስራ አስኪያጅ ወይም ምክትል ስራ አስኪያጅ በሚሆንበት ሰዓት የደሞዙን 5% ወይም 1000 ብር ከሁለቱ ከፍተኛ ባልበለጠ ከገቢ ግብር ነፃ የሚሆንበት ሁኔታ ሲኖር በዚሁ ላይ ለተቀጣሪ በሚሆንበት ሰዓት በቀን 500 ብር ወይም የደሞዙ 4% ድረስ ከግብር ነፃ እንደሆነ ያስቀምጣል። የአልጋ በደረሰኝ የሚወራረድ ከሆነ ለድርጅት ስራ አስኪያጅ እና ምክትል ስራ አስኪያጅ የ600 ብር ወይም የደሞዙን 3%፣ ለተቀጣሪ በሚሆንበት ሰዓት የደሞዙን 2.5% የአልጋው በደረሰኝ የሚወራረድለት ሆኖ ማለት ነው። እዚህ ጋር እንዳስቀመጥ ነው ከ1 ጀምሮ እስከ 4 የተዘረዘሩት ከገደቡ በላይ በሚሆንበት ሰዓት ደሞዝ ላይ ከገደቡ በላይ ያለው መጠን ተደምሮ ታክስ የሚያሳውቁበት ሁኔታ ይኖራል። ለሌላ ጊዜ በሌላ ፕሮግራም እስክንገናኝ ድረስ መልካም ጊዜ